ይስጥልኝ የፌስቡክ ተከታታዮቻችን፣ ሰለሞን ነኝ ከቨርጂኒያ። በቅርቡ እንግዲህ እንደተመለከትኩት ከሆነ ብዙ የፍሬንድ ሪኩዌስት መልእክቶች ይደርሱናል። እኛም በደስታ ተቀብለን መልስ ሰጥተናል። ቤተሰብ በመሆናችሁ በጣም ደስተኞች ነን። በጣም ከልብ እናመሰግናለን። ዋናው የዚህ መድረክ የዚህ የሶሻል ሚዲያ ወይንም የማህበራዊ ሚዲያ መድረክ ዋናው ጥቅሙ ፋይዳ ላላቸው ነገሮች መገልገል ስንችል ነው፣ ስንጠቀምበት። ምን ማለት ነው? በአንድ ሰው ህይወት፣ ኑሮ መሻሻል ላይ ለውጥ የሚያስመጡ ነገሮችን ማስገኘት እስከቻለ ድረስ በጣም ትልቅ ጠቀሜታ አለው ማለት ነው። ከዛ አንጻር ነው እንግዲህ ይህንን ነገር የጀመርነው። አገራችን ኢትዮጵያ ውስጥ በተለይም ወጣቶች የተለያየ ውጣ ውረዶችን ያጋጥማቸዋል እና እንመለከታለን። ስለዚህ ከኑሮ አንጻር ምን ያህል የስራ እድሉ፣ የገቢ ሁኔታ የማሳሰሉት ነገሮች ጫና እንዳለባቸው እንገነዘባለን። በእርግጥ ለሁሉም ነው። ይህንን ነገር እንዴት መጋራት እንችላለን፣ እንዴት መስራት እንችላለን፣ እንዴት ማሻሻል እንችላለን ብለን ካለንበት አካባቢ በመነሳት ማድረግ የምንችለውን ነገር አስተዋጽኦ ለማድረግ ነው። እዚህ ሶሻል ሚዲያ ለዚህ ይጠቅማል። ማህበራዊ መገናኛ ጠቀሜታው ለዚህ ሲውል ትልቅ ፋይዳ አለው። አገራችን ስላሉት ውጭ ካለው ከኢንቨስተርም ጋር ሊሆን ይችላል፣ በንግድ በተለያየ መልኩ ግንኙነቶች እንዴት መፍጠር ይቻላል፣ እንዴት የገቢ ማሻሻያ እድሎችን ማግኘት ማሰስ ይቻላል የሚለውን እኛ በአጋጣሚ ሆኖ በሌሎች አገሮች ያለን ሰዎች እድሉን በመጠቀም ከአገራችን ጋር በማስተሳሰር ተጠቃሚ እንዲሆኑ ጥረት ማድረግ አለብን ብለን ስለምናስብ ነው። የጋራ ጥረት ሲኖር ነው አገራችንን ልትቀይር የምችለው። የእያንዳንዱ የኢትዮጵያውያን ወገኖቻችን የዜጎቻችን ህይወት፣ ኑሮ መሻሻል የሚችለው የጋራ ስራ ስንሰራ ነው። በህብረት በጋራ በተናጠል ሳይሆን። ለዚህም እንግዲህ የተለያዩ የሶሻል ሚዲያ ወይም ማህበራዊ መገናኛ መድረኮችን እንጠቀማለን። ከፌስቡክ በተጨማሪ የዩቲዩብ ቻናልን እንጠቀማለን። ሌሎችም አሉ። በእርግጥ በተለይ በዩቲዩብ ቻናል ላይ ዩኒቨርሳል አይደንቲቲ 214 የሚለውን በዩቲዩብ ቻናል ላይ ሰርች ብታደረጉ የእኛን አድራሻ ማግኘት ትችላላችሁ። እዛ ላይ ያሉትን ነገሮች መከታተል እጅግ አስፈላጊ ነው ብለን እናምናለን። ለምንድን ነው? እኛም ከውጭ የሚያገናኙን እና በተለይ በታዳሽ ኃይል ላይ የሚሰሩ ድርጅቶች፣ በተለይም የፀሐይ ኃይል ላይ የሚሰሩ ድርጅቶች ከአፍሪካ ጋር ግንኙነት መፍጠር ይፈልጋሉ። የራሳቸውንም ጥቅም መሰረት በማድረግ እኛም የራሳችንን ጥቅም መሰረት በማድረግ የጋራ መጠቃቀምን መፍጠር እንችላለን ብለን ስለምናምን ነው። ስለዚህ አፍሪካ ለዚህ የተመቻቸ ነች፣ በተለይም ኢትዮጵያ። ስለዚህ በዛ ዙሪያ የሚሰሩ የታዳሽ ኃይል ፕሮጀክቶች ላይ የተሰማሩ ድርጅቶች፣ ዓለም አቀፍ ትላልቅ ድርጅቶች ስላሉ ያንን እንዴት የኛ ሀገር ወጣቶች ዜጎች እንዴት መጠቀም ይችላሉ። ታዳሽ ኃይል ወይም በአጠቃላይ ኃይል በጣም አስፈላጊ ነው ለኢኮኖሚያዊ እንቅስቃሴ። የተሻለ ምርት ለማምረት ብዙ ምርት ለማምረት በረካሽ ለማምረት ለተለያየ ግልጋሎት ኃይል ዋና ወሳኝ ነገር ነው በኢኮኖሚ እንቅስቃሴ ውስጥ። ከዛ አንጻር ታዳሽ ኃይል በተለይ የፀሐይ ኃይል ከፀሐይ ብርሃን የምናገኘው የተፈጥሯዊ አምላክ የሰጠንን ነፃ የሆነ የተፈጥሮ ሀብትን እንዴት ጥቅም ላይ ማዋል እንችላለን የሚለው ላይ አተኩረን ነው እየሰራን ያለ ነው። በሀገራችንም ጥሩ እንቅስቃሴዎች ይታያሉ። ያንን ደግሞ ከመንግስትም ጋር የፖሊሲ ማሻሻያዎች አድርገው የውጭዎች እንዴት መሳተፍ ይችላሉ የሚለውን ነገር እያየን ተጠቃሚ የሚሆኑበትን ነገር መፍጠር ነው። ስለዚህ በህብረት መደራጀት፣ በጋራ መሆን፣ በተናጥል ሳይሆን በጋራ ሆነን ብዙ ስራዎችን እንሰራለን ብለን ትልቅ አመኔታ አለን። ውጭ ያለ ነው ያንን እድል ለማመቻቸት የሚቻለን ያህል ጥረት እናደርጋለን ብለን እናምናለን። ስለዚህ ከናንተ አሁን አባል እየሆናችሁ ቤተሰብ እየሆናችሁ ላይ ያላችሁት
ወገኖቻችን ፍሬንድ ሪኩዌስት እየጠየቃችሁ ያላችሁት፣ ሌሎችም ወደፊት የምትጠይቁት የምትቀላቀሉን በሙሉ በዚህ መንፈስ ነው የምንንቀሳቀሰው። ሚዲያ፣ ማህበራዊ ሚዲያ፣ ሶሻል ሚዲያ አገልግሎት መስጠት አለበት፣ ጥቅም ላይ መዋል አለበት። ለዋዛ ፈዛዛ ብቻ የሚሆን ነገር መሆን የለበትም። መጠቀም መቻል አለብን። ለዛ ደግሞ አገራችን ብዙ የተፈጥሮ ሀብት በቱሪዝም ዘርፍ፣ በንግድ ዘርፍ፣ በማምረቻው የተለያዩ ስራዎችን ለመስራት አመቺ ጊዜ ነው እና ሶሻል ሚዲያን በመጠቀም ዓለም አቀፋዊ ኔትወርክን በመፍጠር የስራ እድሎችን መፍጠር እና የቤተሰብ የገቢን ሁኔታ በተለይም ወጣቱን ለተሻለ ህይወት ለማድረስ እገዛዎች ያስፈልጋሉ ብለን ስለምናምን ከዛ አንጻር የተመሰረተ የሚዲያ መድረክ ነው እና በአጠቃላይ የእናንተ ተሳትፎ ወሳኝነት አለው። የውጭውን ኢንቨስትመንት ሆነ ሌሎች ድጋፎች፣ የነፃ ትሬኒንጎችን የመስጠት በታዳሽ ኃይል ብቻም ሳይሆን በሌሎች ዘርፎችም ፈላጊዎች ይመጣሉ አሉ፣ በትክክልም አሉ። የተለያዩ ምርቶችን ወደ ተለያየ ሀገር ኢትዮጵያ ትልካለች። ያንንም ደግሞ የበለጠ ተሻሽሎ የሚሄድበትን ለመፍጠር በተለይ ወጣቱ መሳተፍ አለበት ብለን እናምናለን። እኛም ያሉንን እድል በመጠቀም ያንን በማየት በዛ ቦታ እንዴት ዜጎቻችን መጠቀም ይችላሉ የሚለውን ነገር በማጥናት ያንን ድልድይ መፍጠር ነው፣ መገንባት ነው ትልቁ ነገር። በዛ መልኩ ስንተጋገዝ ነው የኖሮም የሌላም ፈታኝ ነገሮችን ልንወጣ የምንችለው በጋራ ከዛ አንጻር። ስለዚህ ከናንተ አባላቶቻችን ከቤተሰቦቻችን ምክንያቱም እየተቀላቀላችሁ ስለሆናችሁ አሁን በዛኛው በዩቲዩብ ቻናል ላይ ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ኮሜንቶችን በመጻፍ ተሳትፏችሁ ያስፈልጋል። በጋራ በመሆን ማለት ነው። ተሰባስባችሁ እዛ ላይ በምታሳዩት እንቅስቃሴ የውጭ ድርጅቶችን ለመሳብም እገዛ ያደርግልናል ማለት ነው። እነሱም በዛ ምርታቸውን ሲያሳዩ እኛም ያንን በማድረጋችን ሰንሰለቱን በመፍጠራችን በዛው ታይዘን የጋራ ጥቅሞችንም የማምጣት እድል አለው ብለን ነው ምናምነው። ዋናው ነገር አገር ቤት ያለው ኢትዮጵያዊ ተጠቃሚ የሚሆንበት ነገር ላይ አተኩረን መስራት ነው። በተለይ ወጣቶች ከተለያየ ማሰልጠኛዎች ወጥተው የስራ ዕድል ያጡ ብዙ ነገሮች አሉ። ያንን መቅረፍ የምንቻለው ስንተጋገር ብቻ ነው። እድሉ አለ። አገር ቤት ውስጥ እድሉ አለ። ተፈጥሮ ሀብቱ አለ። ምኑ አለ። በደንብ ከተሰራበት ውጪ ካለው የበለጠ ህይወትን መቀየር የሚቻለው እዛው ነው። እኛም ውጪ ያለነው ትኩረታችን ወደዛው ነው። ያለችንን በእጃችን ያለችዋን ነገር ጥሪት ይዘን እዛ ያለውን ስራ ለመስራት በጉጉት ላይ ነው ያለነው። እንኳን እኛ ተወላጅ የሆነው ቀርቶ የውጭ ዜጋው ሄዶ አትራፊና ብዙ ጥቅም ማግኘት የሚፈልገው ወደ አፍሪካ ወደዛ አህጉር በመምጣት ነው። ይህንን በትክክል ስለ እውነት ነው የምነግራቸው። ያ ትልቅ እድል ነው እዛ ያለው። እዚህ ትላልቅ ካምፓኒዎች ሁሉንም ነገር ይዘውት የሚንቀሳቀሱበት ስለሆነ አንድ ሰው በትንሽ ካፒታል ተነስቶ ተለውጬ እንደዚህ አድርጌ የሚለው በዚህ ባደጉት ሀገሮች ውስጥ በጣም ከባድ ነው እውነቱን ለመናገር። ስለዚህ ትልቁ እድል ያለው በእጃችን እዛው አገር ቤት ያለው እድል ነው። ያንን ለመጠቀም የጋራ ስራ ይፈልጋል። በጋራ በህብረት፣ በተናጠል የትም አይገፋም። ያንን ከሰራ ትልቅ እድል አለን ብለን እናምናለን። ይህንን ነው ትልቁ መልእክት ሊሆን የሚገባው ብለን ነው። ስለዚህ የእናንተ ተሳትፎ ወሳኝነት አለው ለመስተጋብራችን፣ ለምናደርገው ውይይት፣ ለምናመቻቸው የትሬኒንግ አይነቶች፣ ለምናመቻቸው ከስተመርን የመሳብ ኢንቨስተርን የመሳብ ብዙ ነገሮችን ከውጭ የመሳብ ሁኔታ የእናንተ እንቅስቃሴ ይወስናልና ወጣቶች፣ በተለይ ወጣቶች እንድትቀላቀሉን የዩቲዩብ ቻናሉም ላይ ያልኳቸው ነገሮችን ማድረግ ከቻላቸው እኛ ቲማችን ደግሞ የሚቻለውን ያህል ጥረት አድርጎ ይሄን ነገር እንዲሳካ የምንጥርበት ሁኔታ ይሆናል ማለት ነው።
ስለዚህ ከናንተ ከቤተሰቦቻችን አባላቶች የምንጠብቀው ነገር ምክንያቱም አሁን ቤተሰብ ናቸው የሶሻል ሚዲያችን የፌስቡክም ይሁን የዩቲዩብ ቻናልም ይሁንም ሌሎችም አሉ በእርግጥ የምንገለገልባቸው አባል እስከሆናችሁ ድረስ ከተቀላቀላችሁን ቤተሰብ ናቸው። ስለዚህ ሙሉ በሙሉ የዚህ ተቋም አባላት እየሆናችሁ ነው ማለት ነው። ለምንመሰረተው ሰፊ ትልቅ ማህበር ትልቅ ግብዓት ነው የሚሆነው። ቤተሰብ ናቸው ማለት ነው። ስለዚህ ከእናንተ የምንጠብቀው ነገር ምንድን ነው? አንደኛ የዩቲዩብ ቻናሉ ላይ የምናስታውቃቸው የፀሐይ ጋር የተያዙ ምርቶችንም ለማሳየትም እንዲያስችለን ማህበራችን የሰፋ የገዘፈ እንዲሆንና እይታ እንዲኖረው ለውጭ ድርጅቶችም እይታ እንዲኖረው እዛ ላይ ሰብስክራይብ በማድረግ ላይክ ሼር በማድረግ እንዲሁም ኮሜንቶች ውስጥ በመጻፍ አስተያየት በመጻፍ መጨመር ያለብን ነገሮችንም ሌሎች ማስፈልጉ ነገሮችም ካሉ የምናደርግበትን መገናኛችን ይሆናል። መረጃ መለዋወጫም ይሆናል። ከዛ በመነሳት ምንድነው ማድረግ ያለብን? እኛ ውጪ ያለነው በተለያየ መልኩ እድሉን ያገኘን ሰዎች ከተለያዩ ዓለም አቀፍ ድርጅቶች ጋር የመገናኘት እድሉ አለ፣ ይቀላል። ስለዚህ እነዛን ፕሮጀክቶችን ለማምጣት ለመዋየት ጊዜ ሰጥተን ለፍተን የምናገኛቸው ነገሮች ውጤታማ እንዲሆኑ እንፈልጋለን። ኢትዮጵያ ውስጥ በተለይ ለወጣቶች ሀገራችን ሰፊ ብዙ የተፈጥሮ ሀብት ያለበት ነው። ብዙ ነገር ከቱሪዝም አንጻር ከሌሎች ምርቶችን በማምረት በርካሽ ወደ ውጪ የሚላክበት ብዙ እድሎች ያሉበት አካባቢ ነው። ስለዚህ ዋናው ከውጪ ያለውን ግንኙነት በደንብ ማመቻቸትን ይፈልጋል። የገበያ ቁርኝት መፍጠር፣ የተለያዩ ነገሮችን መስራት መተጋገዝን ስለሚፈልግ ነው። የውጭዎቹም ያንን ሲያደርጉ የራሳቸውን ጥቅም ይፈልጋሉ። እኛም ኢትዮጵያኖች እንደ ኢትዮጵያ ጥቅም እንፈልጋለን፣ ማደግ እንፈልጋለን፣ ሀብት መፍጠር እንፈልጋለን። ስለዚህ ዓለም አቀፍ ትስስር ግንኙነታችንን ማጠናከር ይኖርብናል ማለት ነው። ያንን ነው የምንሰራው። አገር እንዲያድግ ትውልድ እንዲለወጥ የተሻለ ኑሮ እንዲፈጠር ካሰብን ለሀገራችን አንዱ ይህንን እድል መፍጠር ነው በሀገራችን ማለት ነው። ስለዚህ በተለይ ወጣቶች ለዚህ ነገር መበርታት አለባቸው። ስለዚህ ዩኒቨርሳል አይደንቲቲ 214 የሚለው የዩቲዩብ ቻናላችን አድራሻ ያንን ዩቲዩብ ውስጥ ሰርች ስታደርጉ ያንን ቻናል ልታገኙ ትችላላችሁ። ስለዚህ እዛ ላይ ያለን ግንኙነት በጣም እገዛ ያደርጋል፣ ለምንሰራቸው ፕሮጀክቶች እገዛ ያደርጋል። ያንን መሰረት በማድረግ ደግሞ ብዙ አይነት ግንኙነቶችን መፍጠር እንችላለን በሀገር ደረጃ ማለት ነው። አሁን እኛ ካለንበት ከውጭ ድርጅት በእርግጥ በቲሜ ውስጥ ያሉት ከተለያየ ሀገር የመጡ ዜጎች ቢሆንም እኔ ከኢትዮጵያ ጋር ባለኝ ቁርኝነት ያለኝን አቅም ሁሉ አሟጥጬ መጠቀምና ለሀገር የሚሆኑ ነገሮችን ለመፍጠር ትግል ላይ ያለው ሰው ነኝ። በራሴ ደስታ ስለሚሰጠኝ ለሀገሬ ለወገኔ የማረጋቸው ነገሮች በጣም ትልቅ እርካታ ነው የማገኝባቸው እና ምክንያቱም የማያቸው ችግሮች አሉ። ችግሮች ያለፋሉ። የሚያልፉት ደግሞ በጋራ ጠንክረን በምንሰራው ስራ ነው ውጤታማ ልንሆን የምንችለው። ስለዚህ መከታተላችሁ አሁንም ወደፊትም ፌስቡካችንን ፍሬንድ ሪኩዌስት አድርጋችሁ የምትቀላቀሉ በጣም ዩር ዌልካም ብለን ነው የምንፈልገው። በጣም እጃችንን ከፍተን ነው የምንጠብቃችሁ። በጣም ደስ ይለናል። ተቀላቀሉን። ትልቅ ማህበር፣ ትልቅ ተቋም መፍጠር እንፈልጋለን። ያ ደግሞ ጥቅም የሚሰጥ መሆን አለበት። ላልባሌ ዝም ብሎ ለዋዛ ፈዛዛ የምናባክነው ሳይሆን በአግባቡ ጥቅም ላይ የሚውልበትን ሁኔታ ማመቻቸት ያስፈልጋል። ሶሻል ሚዲያ ለዛ ሲሆን ነው ጥቅም የሚኖረው እንጂ ዝም ብሎ የባከነ ጊዜን መፍጠር የለብንም በየትኛው መልኩ ማለት ነው። በተለይ ወጣቶች ብዙ ነገር ይጠበቃል። ብዙ የወደፊት ህይወት ይጠበቃል። ብዙ የሚፈታተኑ ነገሮች ባሉበት ጊዜ ውስጥ ብዙ ስራ ይጠበቃል እና ያንን ማገዝ ደግሞ ያንን አይተን ያሳለፍናቸው እኔ በግሌ የወጣትነት ዘመኔን ያሳለፍኩበትንም ስለማቅ ወጣቱ ምን እንደሚፈልግ በወቅቱ በእድሜው
መኖር የሚችልበትን ነገር ማሳየት፣ መርዳት፣ በትምህርት የተለያዩ የትምህርት ምክሮችን መስጠት፣ አቅጣጫ መስጠት የሚጠበቅብን ነው። ያንን ያሳለፍን ሰዎች ስራችን ያ ነው። ስለዚህ ይህንን ክትትል ስታደርጉ ብዙ አይነት ግንኙነቶችን እንፈጥራለን። በጣም ትልቅ መድረክ ይሆናል ብለን ተስፋ እናደርጋለን። በማህበር መደራጀቱ በትልቁ የሚፈለግ ነገር ነው። በጣም በሰፊው የሚፈለግ ነገር ነው። ከዛ ውጭ እንዳልኳቸው ቻናሎቻችንን በመደገፍ ያንን ነገር ማስፋፋት እንችላለን። ያንን ስራ ደግሞ ውጤታማ ልናደርግ የምንችለው በምንሰራው ጠንካራ ስራ ነው ሊሆን የሚችለው። በጋራ ስራ በተናጠል ህይወት አይቀየርም። አንድ ሰው ብቻውን ቢሮጥ ዋጋ የለውም። የጋራ ስራ በምንሰራበት ጊዜ ብቻ ነው ሊለወጥ የሚችለው። እድሉ ደግሞ በተለያየ ሀገር በተለይ ውጭ ብዙ እድሎች አሉ። እነዛ የውጭዎቹም የራሳቸውንም ጥቅም ስለሚፈልጉ ነው። እውነቱን ለመናገር አፍሪካ ውስጥ ኢንቨስት አድርገው በአጭር ጊዜ ውስጥ ብዙ ነገሮችን ማየት ይፈልጋሉ። እውነቱን ለመናገር ከውጭ አሁን እኔ በምኖርበት በአሜሪካን ሀገር ኢኮኖሚው በጣም ሀብታም ለሆኑት ለትላልቆቹ ሀብት መፍጠሪያ ነው የሚመቸው እንጂ ዝቅተኛ ለሆነ በተለይ በአነስተኛ ደረጃ ላለ ቢዝነስ አመቺ አይደለም። መወዳደር ከባድ ነው። ከዜሮ ተነስቶ የተለያየ ገቢ ፈጥሬ ነግጄ እንደዚህ አልፎልኝ የሚለው ነገር አይሆንም። እድሉ ያለው አፍሪካ ውስጥ ነው። አገራችንን ጨምሮ አፍሪካ ውስጥ ገና ታዳጊ ነው፣ ምኑም አልተነካም። እዛ ያለው እድል የትየለሌ ነው። ያን ነው ማየት አለብን። በዚህ ላይ ደግሞ ዘመኑ ቴክኖሎጂው የሰው ኃይል ሳይሆን ቴክኖሎጂ ነው የሚፈልገው እና ሌላ ሀገር ሄጄ ተቀጥሬ ምናምን የሚለውን ነገር በጣም በጣም እየተመናመነ ነው፣ እየጠፋ ነው ያለው። ትልቁ እድል ትንሽም ገንዘብ ትሆን ኢንቨስት አድርገን የተሻለ ሪተርን የተሻለ ትርፋማ ልንሆን የምንችለው በአፍሪካ ምድር በሀገራችን በኢትዮጵያ። አሁን የቡና ምርት በአሜሪካ በጣም ተፈላጊ ነው። በጣም በጣም በንግድ ደረጃ ሌሎችም አሉ። እኛ ያለን እዚህ የሌሉ ነገሮች አሉ ማለት ነው። የቆዳ ውጤቶች፣ ቦርሳዎች፣ ጫማዎች በተቻለ መጠን በጥራትና ዋጋ ተወዳዳሪ እንዲሆን በአንዴ ዋጋ በመጫን ሳይሆን ተወዳዳሪ ሆኖ ያንን ነገር በማቅረብ ብዙ አትራፊ መሆን ይችላል። አንድ ሰው ባይችል ሰብሰብ ተብሎ በበርከት አድርጎ ሲሰበሰብ ወደ ውጭ ኤክስፖርት ለማድረግ ይቻላል። እድሉን ማመቻቸት እንችላለን። በተለይ አሜሪካን ሀገር ብዙ ምርቶች ይመጣሉ። ከተለያየ ሀገር በብዛት ይገባሉ፣ ይሸጣሉ። የእኛን ሀገር ጨምሮ ማለት ነው። ከኢንዱስትሪ ፓርኮች የሚወጡ ጫማዎች፣ ልብሶችም እንደዚህ ተመሳሳይ ምርቶች አሜሪካ ውስጥ ሲሸጡ በተግባር ያየዋቸው ናቸው። በስራ አጋጣሚም ብዙ ነገሮችን አይቻለሁ። ስለዚህ ወጣቶች ያንን እድልም የሚጠቀም የሚችሉት በጋራ ስንሰራ ነው፣ መረጃ ስንለዋወጥ ነው፣ ስንወያይ ነው። ያን ነው የምናደርገው እና ከዛ ውጭ እንደ መጨረሻ ትልቁ መልእክት ሊሆን የሚችለው ውጤታማ ለመሆን በዚህ ተሳትፏችሁ ጠንክሩበት፣ ግፉበት ነው የምንለው። በዩኒቨርሳል አይደንቲቲ 214 የሚለውን የዩቲዩብ ቻናል ደግሞ በመግባት በየጊዜው የሚደረጉ ዝግጅቶችን በመከታተል የተለያዩ ዝግጅቶች ይቀርባሉ በዛ ላይ ማለት ነው። በአማርኛ ማለት ነው። በሌላ ቋንቋ በውጭ ቋንቋ በሌላ ቻናሎችም እያስተላለፍን እንገኛለን። በአማርኛ በዛ ላይ ታገኛላቸው። በእኔም በሌሎችም ሊዘጋጁ ይችላሉ። ያንን እንድትከታተሉ እናንተ ደግሞ እንድታስፋፉት ነው የሚፈለገው። የጋራ ስራ እንስራ። ያንን ካደረግን ብዙ ነገሮችን መተጋገዝ ይቻላል ማለት ነው። ትኩረት ማግኘት ያለባቸውን ደግሞ የህብረተሰቡ ክፍል ወጣቶችን በተለይ በጣም ትኩረት የሚሹ ወጣቶችን እያየን ትኩረት እንዲያገኙ የሚያስፈልጋቸው ነገሮች ይገዛ እንዲያገኙ መንግስት ደግሞ በፖሊሲ እንዲደግፍ ፖሊሲው ላይ ማሻሻያዎች አድርጎ በተለይ ከውጭ
ጋር በተያያዘ ማሻሻያ ተደርጎ የውጭ የንግድና የአገር ውስጥ ንግድ የውጭ ኢንቨስተር ከአገር ቤት ኢንቨስተር ጋር እንዴት ተቆራኝቶ መስራት እንደሚችል አንዳንድ የተገደቡ ነገሮች አሉ። እነዛን ገደቦች በማሻሻል የበለጠ ኢንቨስትመንት ካፒታል ገንዘብ ወደ ኢትዮጵያ እንዲገባ ማስቻል እና ያ ነገር ደግሞ ከኢትዮጵያኖች ጋር በመቀናጀት ውጤታማ ወደሚሆንበት ደረጃ እንድንሄድ መንግስት እገዛ ማድረግ አለበት፣ ከፈት ማድረግ አለበት። ለወጣቶቹ የሚያስፈልገውንም መሬት ሊሆን ይችላል፣ ሌሎች ነገሮችም ሊሆኑ ይችላሉ። ያንን ማድረግ ብዙ አዳዲስ እድሎች አሉ። በተለይ በኤነርጂ ዘርፍ የፀሐይ ኃይልን እንዴት እንደምንጠቀምና አንዳንድ ምርቶችን እንዴት እንደምናረክስ የምናይበት ነው። እንዋይበታለን፣ እንማማርበታለን። ብዙ ስራዎችን በጋራ እንሰራለን። የእናንተ ጠንካራ ተሳትፎና በሚዲያችን ላይ መሳተፋቸው ትልቅ አስተዋጽኦ አለው። የጋራ ስራ ብቻ ነው የጋራ አገርን የሚያሳድገው የሚለወጠው። ሌላውም ሀገር በዚሁ መልኩ ነው የተለወጠው፣ በዚህ መልኩ ነው የሚለወጠው። ሌላ ምንም ተአምር የለው። አለን፣ ብዙ ነገር አለን። እግዚአብሔር ይመስገን፣ ያጣነው ነገር የለም። የሚጎለን ነገር ምንድነው? ተረጋግቶ ሰላማዊ ሆኖ ተዋይቶ መስራት ላይ የሚያጥሩ ነገሮች አሉ። እነዛ እንደሚቀረፉ ተስፋ እናደርጋለን ከፈጣሪ ጋር። ያንን ተስፋ እያደረግን የራሳችንን ግን በየዕለቱ መስራት መቻል አለብን። ለመለወጥ ጥረት ያስፈልጋል። ለጥረት ደግሞ የጋራ ስራ ነው የበለጠ ውጤታማ የሚያደርገው። በተናጠል ለብቻ መሯሯጥ ምንም የትም አያደርስም። ይህን ማወቅ አለብን። ህብረታችንን ማህበራችንን እንመሰርታለን፣ እናጠናክራለን። በዛ ሂደት ውስጥ ኢኮኖሚው እንዲያድግ እያንዳንዱ የማህበር አባል ኢኮኖሚው ላይ አስተዋጽኦ ማድረግ የሚችልበትን ሁኔታ እናመቻቻለን ማለት ነው። ይህንን ጊዜ ሰጥታቸው በማዳመጣቸው በጣም አመሰግናለሁ። ትልቅ ክብር አለን። ከዛ ውጭ ቀጣይ ስራዎችን በጋራ እየተወያየን የምንሰራቸው ይሆናል። በዚህ መልኩ እንለያያለን ማለት ነው። ለው ጊዜያችሁ በጣም እናመሰግናለን።